ነው ይያብ ጽጌ እንዴ ቢዩን መረጋጋው በቃ እንዴ ሞትሯል አይደል እንዴ ሙሉሽ በቃ ተረጋጊና እንደርሳለን እሱ ታሰማው መረጋጋት በቃ እሺ አይዞሽ ላይ በቃ ከይስ ተረጋጊ ይያብ በእናትሽ እንዴት ቢዩን ምነግርሽ ይሄ ነገር ከባድ ነው በእናትሽ ኤፍሬምን የሆነ ነገር ሆኗል በእናትሽ ኤፍሬምን ሆነ ስልኪስ ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፋት እና በቃ ወይ አረከስ በያ ገና ነው ሰዓቱ ምን ነው ተፈጥሮ ነው ወይ ያዚ ልቤ እሺ እንዳትሄጂ ቆይ ምን ተፈጥሮ ነው ወይ የሆነ ነገር አጋጥሟል እኮ ምንድን ነው በእናትሽ ከባድ ነገር ነው ጸጌ ወይ ልቤን ያዥ ምን ሆነሽ ነው ለምን አትናገሪኝ እሺ እንዴት ብዬሽ ነው የምነግርሽ ምን ተፈጥሮ ነው እሺ መጀመሪያ ተረጋጊ እሺ ችግር የለውም ነው መጀመሪያ ተቀመጪ እሺ አንዴ እዚህ ጋር መጀመሪያ ተቀመጪ ምን ሆነሽ ነው ቆይ የሆነ ነገር አጋጥሟል ዳጊ በእናትህ የሆነ ነገር ነው ያጋጠመው ኧረ ጽጌ በማርያም መጀመሪያ ተረጋጊ አታስጨንቅኝ እሺ ምን ሆነሽ ነው እንዴት ብዬሽ ነው የምነግርሽ አሁን ይሄ ነገር አይነገርም በእናትህ ምንድን ነው እሺ ነይ እዛ ጋር እንዴ ተቀመጪ ነይ አንዴ እዛ ጋር ተቀመጪ መጀመሪያ ተረጋጊ ነይ አንዴ ተረጋጊ በፈጣሪ ወይኔ ምንድነው ጽጌ መጀመሪያ ተረጋጊና ከዛ ተነግረናለሽ በቃ ቆሚ በቃ መሄድ አንዴ እዛ ጋር ተቀመጪ በቃ እንዳትሄጂ መሄድ የለብሽም እኮ ምንድነው መጀመሪያ እኮ ምን ተፈጥሮ ነው ነገር ወይኔ ዳጊ በስማም ከባድ ነገር ነው ያጋጠመው ኧረ በእናትሽ ተረጋጊ እሺ መጀመሪያ ነይ ተረጋጊ ነይ አሁን መጀመሪያ ራስሽን ብለሽ አሁን እንደምለምድ ነው ሐሳብሽ አልያዝኩኝም ውሃ ምን ተፈጥሮ ነው እስቲ ፋሚሊ ጋር ደርሰው ቤተሰብ ደህና ናቸው ምን ሆነሽ ነው ኧረ ምንም ነገር በቃ እሺ አንዴ ተረጋጊ እንታስቲ አንዴ ዳጊ ያስ ጽጌ መጀመሪያ ተረጋጊ በፈጣሪ ስም እሺ ቀጥታ ነገር ምን አጋጥሞሽ ነው የሆነ ነገር አጋጥሟል በእናትሽ ተይኝ እንዴት ብዬሽ ነው ይሄ ነገር ነው የምነግርሽ ጽጌ አንዴ መጀመሪያ ተረጋጊ ችግር የለም አሁን አትንገሪኝ ችግር የለም አሁን ባትንገሪኝ ችግር የለም መጀመሪያ ተረጋጊ ከባድ ነገር ነው የተገጠመው ኧረ በእናትሽ ተረጋጊ ነው በእናትሽ ሰው ደውሎልኝ ነበር በቃ የሆነ ነገር አጋጥሟል በእናትሽ እንሂድ በቃ እንሂድ ይበራይ ቁም በቃ እንሂድ በእናትሽ ምን ተፈጥሮ እንደምናትናገር ራስሽ እንደ መጀመሪያ በቃ እንሂድ የሆነ ነገር አጋጥሟል እሺ ወይ ያጋጠመውን ነገር ንገሪ እራስሽ እንዴት ብዬሽ ነው የምነግርሽ ይሄ ነገር እንዴት ብዬሽ ነው የምነግርሽ በጣም ከባድ ነው እኮ ነው ወይኔ ጉዴ ሰው እንትን እንዳለ ጽጌኛ ጋር ነው ያለው ምን እንደሆነ ለምን አትናገሪ እኛም አልጨነቅሽም በእናትሽ ተናገሪ በእናትሽ እሺ ምን ሆነሽ ነው እሺ በስማም እንዴት ብዬሽ ነው የምነግርሽ ይሄ ነገር ችግር የለውም ለኔ ነው እንዴ ጭራሽ ደግሞ ያንቺ መስሎኝ እኮ ነው በቃ ሁላችሁም ነው በእናትሽ ጽጌ ለምን አትናገሪ በጣም ከባድ ነገር እኮ ነው ያጋጠመው እኮ ምንድን ነው የተፈጠረው ተረጋግተሽ ንገሪኝ ችግር የለም እሺ ለኔ ንገሪኝ ኧረ ጽጌ ማርያም ነገር ያለብኝ እንዴት ነው የምነግርሽ ግራ ገባኝ እኮ በእናትሽ እንዴት ብዬሽ ነው የምነግርሽ ይሄ ነገር ከባድ ነው በእናትሽ ኤፍሬምን የሆነ ነገር ሆኗል በእናትሽ ኤፍሬምን ሆነ ስልኪስ ወይኔ እዚህ ጋር ነው ምን ተፈጥሮ ነው ቆይ ኤፍሬም ራስ ላይ አጥፋ ነው ፕሮን በእናትሽ የት ወታደሩ ነው አብሪኮ ነው የነገረኛው እና ወንደና ነው በቃ ሆስፒታል ገብቷል ያው ደውይ ወይኔ እሺ ተረጋግተሽ ነይ ደውይላችሁ ወይኔ በስመአብ አሁን የት ነው ያለው ሆስፒታል ገብቷል ነው ያለኝ በቃ አብሪኮ አሁን ደውሏል የት እዚህ አዲስ አበባ ነው አይደል ቡታጅራ ናቸው እነሱ ለመስቀል ሄደው
ቡታጅራ ደርሰዋል እኮ ደርሰዋል። ገብቷል። በቃ እዛ ሲገባ ነው የሆነ ነገር ለማድረግ። ማን ነው የደወልሽ? አሁን ነው የደወልሽ? አሁን እዛ ቁም እያሉ ደወለልኝ። በቃ እና ሆስፒታል ገብቷል አልሽ? ሆስፒታል ገብቷል። ስልክ አነሳን አንጃላ ለሳሰት ይቆረ ወደ እኔ ነው የደወለልኝ። አብሬኮ ጋር ለምን አልደውይ? ወይኔ አብሬኮ ጋር ደውይ። አነሳን ስልክ ማን ጋር ሌላ ደውይ። ለምን ስልክ አላውቀው? ወይኔ እሺ ማን ጋር ደውል? ኤፍሬም ስልክ ጋር ደውል። በቃ ደውልልኝ። ለእናትሽ ፍሬም ጋር ስሞክሪው ተረጋጊ። በቃ እሺ ያ ተረጋጊ። ወይኔ ዳታ ተረጋጊ። ሌላ ፋሚሊ ለምን አላውቅም። በቃ መሄድ አለብን። በቃ ወደ አድግራ መሄድ ይቅርብናል። እሱ ጋር እንሂድ። ችግር የለም። በቃ እንከራለን። ተረጋጊ አንዴ ጽጌ። ከዚህ በኋላ እሺ ታክሲ እንሄዳለን። በእናትሽ መጀመሪያ ሰው ጋር እንደውል አይሻልም? እዛ ካሉት ጋር እንደውል። ጽጌ ተረጋጊ ማለት ተረጋጊ። ሁሉ ነገር ምን ጥፋት ነው? በቃ ይዞሽ ምንም የተፈጠረ ነገር አይኖርም። አይዞሽ ቀላል ይሆናል። ተረጋጊ። በቃ ወይኔ ዳጊ አይዞሽ፣ ሁሉም ለመልካም ነው። በቃ ይዞሽ ደህና ይሆናል። ማን ደወለልሽ? ነገረኝ። እሱ በቃ አብሪኮ ነው የነገረኝ። የአብሪኮ ስልክ አያነሳም ነው አይሰራም? እሺ ሌላ ሰው አለ ስልክ ልትሰጪ? ለምለም ነው ያለች ከነሱ ለምለም ማለት ፋሚሊ ናት። አዎ የኤፍሬም እህት ናት። እሺ እሷ ጋር ደውይ ወይም የእሷ ስልክ እስኪ ደውይላት። አይሽ በቃ ተረጋጊ። አብሪኮ ለምንድን ነው ስልክ የማያነሳው? እሷ ውስጥ ገብቶ ይሆናል። አዩ በቃ አማራጭ ያለብን እሱ ጋር መሄድ ነው። በእናትሽ በቃ መቀሌ መሄድ ይቅርብና እሱ እንሂድ። ዛሬ አልደርስም። እንደርሳለን። የሆነ ነገር አድርገን እንሄዳለን እና ልጁ ሆስፒታል ገብቶ እንዴት እንትን እንላለን? እሺ ተረጋጊ። በቃ ተረጋጊ። አንቺ ደግሞ ተረጋጊ። ሁሉም መልካም ይሆናል። ምን ውስጥ ነው የገባው? ዳጊ እሺ ስልክ አታነሳም። ለምን ትባላለች? እሺ ተረጋጊ። በቃ እንደሳለን። ዝም በይ። እዛ ኤርፖርት የለም ቡታጅራ? ለምን እዚህ አንተ በታክሲ ያለ ቀጥታ ከዚህ በቃ ስልክ እንደውልና ተረጋግተን እንሄዳለን እኮ። አለመንሳታቸው እኮ የሚገርመው እንደና መሆን አለመሆን በምንድን ነው የምናውቀው? ማን አለ ሌላም ደውልለት ሰው። እኔ ግራ ገባኝ። አይዞሽ በቃ እያብኔ ተረጋጊ። እያብኔ አርፍ። ተረጋጊ። አንቺ ደግሞ ተረጋጊ። እንዴ ቀኔ ተሸጥቶ ይበናል። ተረጋጊ እኮ ሰው ሆስፒታል ገብቷል እያልሽ በቃ አብሪኮ ነው አንዴ በቃ እንደዚህ ታጋጥማል ያለኝ። እንዴት ነው የምታወሪው? አሁን እሱ ወይ አብሪኮ ጋር ወይ ለምን ጋር ሞክሪ የምትሞክሪ እኮ ለምን ስልኩ አላውቅም። መጀመሪያ በቃ አብሪኮ ጋር ሞክሪ። ችግር የለውም ማርያ አታልቅሽ። አሁን ሌላ ማን ስልክ አላት? በቃ አብሪኮ ብቻ ነው የሚሞልልነት። ተረጋጊና አስቢ የማን እንዳለሽ ተረጋጊ። ጽጌ እንዴ ብዬ ነው የምረጋጋው? በቃ እንዴ ፈጥሯል አይደለ? እንዴ ምን ሆነሽ? በቃ ተረጋጊና እንደርሳለን። ካልሰማሁ መረጋጋት ተራሳለ። በቃ እሺ አይዞሽ ነይ በቃ አይዞሽ ተረጋጊ። ያቢ አታልቃሽ። ደህና ይሆናል። በቃ ተረጋጊ። ምን ያሰራው አላውቅም። በቃ ለራስ ለማጥፋት ሞክሯል። ያውስንም ማን ጋር እንደውል? እኔ እኮ ግራ ገባኝ። የማውቀው ሰው የለም ከእነሱ ውስጥ። ጽጌ ሌላ ስልክ የለሽም? እሺ አብሬኮ ጋር ደጋግመሽ ደውይ። እየደወለች ነው። ኧረ እንዴት ነው በሉት። ኧረ እንዴት ነው ተረሳ ወይ ፍቅሩ? ኧረ እንዴት ነው? ኧረ እንዴት ነው በሉት። ኧረ እንዴት ነው ቆረጠለት ወይ? ኧረ እንዴት ነው ስንገበገብ ስናፍቀው አይ የዘገየው ያነስ ነገር እንዴት አይ ሆኖ ታየው።
የራሴው ፍቅር የራሴው መውደድ ባመታው ጣጣ ዛሬ ስላንተ እንዴት እስካፌ በቃ አንተ ሰዓት እንዳይረፍድባት እናንተ ተረጋጉ፣ ችግር የለውም። እኔ እሄዳለሁ። ተረጋጊ በእናትሽ ብቻ። ሄሎ ያለውን ነገር በሙሉ በስርዓት አስረዳኝ እባክህ። ያለውን ነገር በስርዓት አስረዳኝ እባክህ። መሽቷል በዚህ ሰዓት። ከዚህ በኋላ እንዴት ነው ማገኘው ሰዓት? ታክሲ ራሱ አላገኝም። እሺ እሱስ እንዴት ነው? እሺ በቃ እሺ። ምን አለሽ? ምን አለሽ? በቃ ዳጊ ግባ አንተ። እኔ አንተ ዳጊ ነኝ። ተረጋጉ ብቻ እናንተ። እኔ ተረጋጊም። ደህና ናልሽ? ቀናቤ በቃ ደህና አይደለም። ይፊ አላውቅም። ሆስፒታል ነን ደውልልሻለሁ አለ። እሺ በቃ ተረጋጊ። በቃ ተረጋጊ። እንኳን ተረጋጉ። ችግር የለም። ምን አይነት ነገር ነው? በእናትሽ ተረጋጊ። በእናትሽ ራሴ አስጨንቃኝ ነው። ራሴ ነው እዚህ ጋር የራሴ ነው ምናምን ያስብል ነገር ነው። ኤፍሬም ዲዛይን ተሰነ ይስም ጸዲ እውነት በቃ ሁላ ተረጋጊ። አንቺ መረጋጋት ነው የሚያስፈልገው። በቃ ሁለታችሁ ሂዱ። እኔ ሄዳለሁ። ኧረ እኔ ማለት በእናትሽ በእኔ ምክንያት ተረጋግተሽ እኔ ሄዳለሁ። ችግር የለም። መቅረት ካለብን ሁላችንም መቅረት እንችላለን። ዳጊ አንተ ትሄዳለህ። ኧረ ችግር የለውም። ብቻ አንቺ ተረጋጊ። ያው በቃ በእናትሽ ሰላም ይሆናል። በቃ ደህና ይሆናል። በእናትሽ አታልቅሽ። በቃ አሁን መሄድ ነው ያለብን። ሂጃብ ተሯርጠን እንሂድ። እሺ በቃ ግባ። እሺ እናንተ ተረጋጉ። እሺ እሄዳለሁ። ተረጋጉ። መጀመሪያ ነይ የሆነ አይዞሽ በቃ ተረጋጊ። አንቺ ለጤናሽ ራሱ ጥሩ አይደለም። በእናትሽ ተረጋጊ። እያባዳንች ሁሉም ነገር ነው ያለው። ደውልለት። ችግር የለም። እሱ ውስጥ እየጠበቀኝ ችግር የለም። ኧረ መላበላት የሆነ ነገር በላት። ዳጊ ተረጋጊ በእናትሽ። ምንድን ነው የምትሆኚው? እዩ ራስሽ አታስጨንቅ በእናትሽ። ነይ በቃ መሄድ ካለብን እንሂድ። ባይዞሽ ውሃ ነገር ላምጣልሽ? እሺ እሺ። ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ለምን ያቸው ከነዛ ተረጋጊ። የሆነ ነገር አድርግ ናሽ ወይ እስኪ ጠብቀኝ። በእናትሽ ነቂ። ኧረ ምንድን ነው የማደርገው? በስመ አብ ግራ ገባኝ እኮ። በእናትሽ ነቂ። ቀና በይ። ደግፍ አዳግሽ። ምን አለሽ?
በቃ ይሰረጋግ ዳንሽ ተረጋግ ጸጋዬ ቀረበይ ታክሲ ደውይ እሺ ደውለናል በእናትሽ አይዞሽ በቃ እሺ ታክሲ ተጨነቀው ይጂ በእናትሽ እሺ ተረጋጊ አረፍ በይ በእናትሽ ራስሽን ነው እየጎዳሽ ያለሽ እሺ ተረጋጊ አንዴ ታክሲ ደውይና እዚሁ ድረስ ተደርሽ። እሺ ያው ደውለናል። በቃ ተረጋጊ ትንሽ ዳንሽ ጀርባሽ ደህና ነኝ። ዳጊ በቃ እንሂድ። እሺ ትይዣለሽ። ተረጋጊ ጽጌ ቦርሳ ያቀርቢ እንሂድ። እሺ አንዴ ተረጋጊ፣ ትንሽ ተረጋጊ በእናትሽ። ችግር የለም ትንሽ አረፍ በይ እኮ አረፍ በይ። ታምሽ እሄዳለሁ። ቆይ እሺ ዋና መጣለን እዚህ አረፍ በይና ራይድም ጠርተን ትይዣለሽ። በቃ ችግር የለም። ተረጋጊሽ ዳጊ አንተም ቢሉ በቃ ችግር የለም። እኔ አንዴ ስልክ ልደውልሽ እዚህ ጋር ቆይ ማቆም መኪና አለ በእናትሽ። እሺ ንድክ ፈታዛ ሄደን ታክሲ ነው። እሺ ምንድነው ምን ሲያሜ ንስጠው መኖር ለሚፈልግ ሞት መልስ ከሆነው ሞት መልስ ከሆነው በፍቅር ለመኖር መንገዱ ሲጀመር ነው ደውያለሁ። እሺ በቃ ቆይ አንዴ ተረጋጋ። አረፍ ትበጥቂ መጀመሪያ እኔ ችግር የለውም ካልሆነ እቀራለሁ ነው። ለምን ችግር የለውም። እኔ ነገ ከነገ ወዲያ መሄድ እችላለሁ። ኧረ ተረጋጊ። እንደዚህ ሆነሽ እንዴት ነው ትችይ? እና በቃ ታክሲ ያስይዙኝና ሂዳ አይደለም። ቆይ ተረጋጊ። ያ ኧረ ችግር የለውም። ዳግም እንደዚህ ታመሽ እንዴት ነው የምትይዥው? ትንሽ አረፍ ትበላ ታዲያ ችግር የለውም። አትለኝማ በቃ አረፍ ሳታረግ እንዴት ነው ደርስ ይሻለኛል። እሺ በቃ ተረጋጊ። ቀስ ብለሽ ምንድነው ምን ሲያሜ ንስጠው መኖር ለሚፈልግ ሞት መልስ ከሆነው ሞት መልስ ከሆነው በፍቅር ለመኖር መንገዱ ሲጀመር ደስታን ለማጣጣም አንድ ሁለት ሲባል በፍቅር መካከል ሞት ተናዶ ቀንቶ መጥቶ አንዱን ገደለና አንዱን አደረገው ባዶ እንስጠው መኖር ለሚፈልግ ሞት መልስ ከሆነው ሞት መልስ ከሆነው ይያቢ ተረጋጊ። እንሂድና እሺ እንሄዳለን። ችግር የለም። እሱ ለምንድን ነው የሚሄድ የቸኮልሽው? በፍቅር ለመኖር መንገዱ ሲጀመር እስቲ ስልክ ደውይላቸው። ደስታን ለማጣጣም ዳንሽኝ
ከዚህ ደህና ከተረጋጋ በቃ ታውቂያለሽ ተሳተ ይፈልጋል ስለሁለት እንሂድ ችግር የለም እውነት ለምን ስትለው እየተረጋግቼ ይላል ሰዓት ከረፈደ በኋላ እንዳትስ ብለህ እናደርጋለን ችግር የለም አንቺ ብቻ ደህና ነው ቆይ ተረጋጊ ትንሽ አርፍ ወይ ባርፍ ወይ በእናትሽ ቦርሳውን ያዥላት አንስታ ይሄን ይዘዋል በቃ ተወዳጅ ነው ወዴት እንዴ በቃ አንተ መሄድ ያለብህ እናንተም ከቻላችሁ ችግር የለውም እኔ ቀስ ብዬ እሄዳለሁ እንዴት እንደዚህ ሆና ትሄዳለህ በቃ እንደዚህ ገን ሄደን ችግር እናንተ የኔን ነገር ያሳስባችሁ እንዴ አንተም ሰዓት እየደረሰ ችግር የለውም ዛሬ ነው ባላፍኩ እስካሁን አልቀም ሆስፒታል ውስጥ ነው እዛ ውስጥ ነው ያለሽ ምን አሳስተውት ነው እንደዚህ በቃ ይሄድ በቃ እኛ እንሄዳለን ችግር የለውም ወዴት እኔ ቆይ እንዴ ኧረ ችግር የለውም በቃ ቻው ችግር የለውም እኛ እንሄዳለን ማርያምን አንተ እኮ እንደዚህ ሆነ እንዴት ትቻለሽ እኔ ተረጋጋሽ ችግር የለውም እኔ ያለው በቃ ዳጊ አንተ መቅረብ አለብህ ቆይ እሺ ሌላ ሰው እንጥራብ እሺ ጓደኞች አሉ ሌላ ጓደኞች አሉ ልጥራቸው ይዘው እሺ ሄዱ መኪና ይዘው ማርያም ዳግማ ታስጨንቅ ታክሲ የሚያዘው የቱ ጋር ነው ያለ በቃ ሄዳለን ቅርብ ከሆነ ታዲያ አርሻችሁ አይ በእናትህ አንተ ሰዓት ይደርሳል እኛ ችግር ቅርብ ነው ኧረ ተውት በእናትህ ብሎ ይደርሳል እንዴ አረዳግም ነው ሰው ይወት አይ እንደዛ ችግር የለውም እሺ በእናታችሁ ተረጋጉ በእናታችሁ ችግር የለም እኛ ቀስ ብለን እንሄዳለን ሰላም ግቡ ኧረ ትንሽ ልሸኛችሁ በእናታችሁ ችግር የለውም ፍላይቱን በእናትህ ፍላይቱ ካመለጠ አመለጠት ቅርብ ስለሆነ ችግር የለም እንገባለን ነው ተያብ ለምን አትሰሙኝ ኧረ ችግር የለም እሺ ሰው ልጥራ እሺ አንዴ ሰው ልጥራና ሰው ጋር ላገናኛችሁ ችግር የለም እውነት እንደዚህ ሳትረጋጉ ሌላ ነገር ብትወስ በማርያም ሌላ ጭቃት በእናትህ በስራቸው በለኝና ሰላም ግባ በቃ ሻው ተረጋግሺ አይዞሽ በቃ ሁሉም ነገር መልካም ይሆናል ሁሉም ለበጎ በቃ እሺ ሰላም ደውልልኝ በቃ በእናታችሁ ትጌ ተረጋግሺ አንቺ ነሽ የምታረጋግጪው በቃ እንደውላለን እሺ ተረጋግታችሁ ቻው ቻው ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ማፍቀሬ